ጸጋንሽ ኩቼ ባላለው እዚህ እሱ ጋር ሞልቼ ነበረ 23 ዲቪ። ከዛ መጥቼ ያየሁትም እሱ ጋር ነው። ከዛ በኋላ ተመርጠሻል አለኝ። ከዛ በሰዓቱ ፓስፖርት ዛ ያወጣው አምጥቼ ሳሳየው እንደገና ዴስ ሙዬ አለኝ። ሞላው። አሁን እሱ ጋር ደርሶኝ ለኢንተርቪው ኦኬ እስከሚመጣ እየጠበቅኩኝ። ኦኬ እኔ አስታውሳለሁ አንቺ ስትመጪ እኔ ጋር ከጓደኛሽ ጋር ነበር የመጣችሁት። ስሞላልሽም አስታውሳለሁና እንዴት ነው ስትሞይ ከዚህ በፊት ሞክረሽ ነበር ብዙ ጊዜ ወይስ የመጀመሪያሽ ጊዜ ነው? አይ እኔ ሞክሬ አላቅምና የመጀመሪያ ጊዜ ነው አንተ ጋር የሞላሁት። ከዛ በኋላ ወዲያ ወጣልሽ ማለት ነው? ከዛ በኋላ መጥቼ ሳይ ደርሰሻል አልከኝ። ከዛ እድም አንተ ጋር እንደገና አሁን ኦኬ እየጠበቅኩ። የዛኔ አስታውሳለሁ። ማች አላረገም። ምን አረግሽ? አይዲውን ያስቀየርሽው የስምንተኛ ክፍል? አዎ የስምንተኛ ክፍል አይዲውን አስቀየርኩና በሱ መሰረት ያኛው ዶክመንት ማች ያደርጋል። ሰው ከደረሰው በኋላ ምንድነው ማድረግ ያለበት? አሁን ልክ አንድ ሰው አየ ውጤት ደረሰው፣ ቀጥታ ምንድነው ማድረግ ያለበት? ፓስፖርቱም ከሌለው ዶክመንቱም አንዳንድ ነገሮች ስፔሊንግ ምናምን ማች ካላረገ ምንድነው ቀጣይ ስቴፕ ማድረግ? ምን ትመክሪያለሽ ለሰዎች እንደዚህ አድርጉ የምትዩን ነገር ስቴፑን ብትነግሪና? በቅርቡ ኦኬዋ ይመጣል። ሲመጣ ቀጥታ ኢንተርቪው ትገባለች። እኔም በጣም አመሰግናለሁ፣ አከብራለሁ። እግዚአብሔር ጊዜና ጤና ከሰጠን ከቆየን ከርኩ በኋላ አንማ የሚሰጠው ነገር እንጃ ምን እሰጣለሁ። ምን የምትልኪልኝ? ኧረ እኔ አይፎን ስልክ ልክልሃል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምንቆያችሁ። እኔ በጣም ደህና ነኝ። እኔ ናርዲ ነኝ። ይህ ደግሞ ኤክሰለንት እንግሊሽ እና ኮምፒውተር የተሰኘው ቻናል ነው። በጠየቃችሁኝ መሰረት እኔ ጋር ዲቪ ከደረሳቸው እኔ ሞልቼላቸው ከደረሳቸው መካከል አንድ ጸጋነሽ የምትባል ልጅ አምጥቼላችኋለሁ። እስቲ ከሷ ደግሞ አንዳንድ ተሞክሮችን እንሰማለን። ራሷን አስተዋውቃ መች እንደሞላች እኔ ጋር ያለው የዛኔ ምን አይነት ሁኔታ እንደነበረ ጠይቃታለሁ። ከዛ ከሷ ጋር ደግሞ አብረን ቆያለን። እስከ መጨረሻው አብራችሁ ተከታተሉኝ። እሺ ራስሽን አስተዋውቂልኝ። እሺ ጸጋንሽ ኩቼ ባላለው እዚህ እሱ ጋር ሞልቼ ነበረ 23 ዲቪ። ከዛ መጥቼ ያየሁትም እሱ ጋር ነው። ከዛ በኋላ ተመርጠሻል አለኝ። ከዛ በሰዓቱ ፓስፖርት አልነበረኝም። እንደገና አውጪ ያለኝ ሞላልኝ። ከዛ ሄጄ ሞላው። በወሩ ተቀጠርኩ። ከዛ የወጣው አምጥቼ ሳሳየው እንደገና ዴስ ሙዬ አለኝ። ሞላው። አሁን እሱ ጋር ደርሶኝ ለኢንተርቪው ኦኬ እስከሚመጣ እየጠበቅኩኝ። ኦኬ እኔ አስታውሳለሁ አንቺ ስትመጪ እኔ ጋር ከጓደኛሽ ጋር ነበር የመጣችሁት። ስሞላልሽም አስታውሳለሁና እንዴት ነው ስትሞይ ከዚህ በፊት ሞክረሽ ነበር ብዙ ጊዜ ወይስ የመጀመሪያሽ ጊዜ ነው? አይ እኔ ሞክሬ አላቅምና የመጀመሪያ ጊዜ ነው አንተ ጋር የሞላሁት። ከዛ በኋላ ወዲያ ወጣልሽ ማለት ነው? ከዛ በኋላ መጥቼ ሳይ ደርሰሻል አልከኝ። ከዛ እድሜም የሞላሁት ዝም ብዬ ነበር የሞላሁት ከአይዲ ጋር ማች ያደርግም ነበረ። ከዛ ዶክመንትን አይዲውን አስቀየርኩና አንተ ጋር እንደገና አሁን ኦኬ እየጠበቁ። የዛኔ አስታውሳለሁ። እድሜን አላስታውስም ምናምን ስትይኝ ነበር የሞላውልሽ። ከዛ በኋላ እድሜሽ ማች አላረገም። ምን አረግሽ? አይዲውን ያስቀየርሽው የስምንተኛ ክፍል? አዎ የስምንተኛ ክፍል አይዲውን አስቀየርኩና በሱ መሰረት ያኛው ዶክመንት ማች ያደርጋል። ከዛ ደግሞ ፓስፖርትም አልነበረሽም። ከዛ ቀጣይ ነው ፓስፖርት አወጣሽ? ፓስፖርት በወሩ አወጣውና ከዛ አስቸኳይም ይቻላል። እኔ ግን በወሩ ነው ያወጣው። ከዛ በኋላ ደግሞ ዲኤሱን ሞላሽ ማለት ነው። ስለዚህ አንድ ሰው ከደረሰው በኋላ ምንድነው ማድረግ ያለበት? አሁን ልክ አንድ ሰው አየ ውጤት ደረሰው፣ ቀጥታ ምንድነው ማድረግ ያለበት? ፓስፖርቱም ከሌለው ዶክመንቱም አንዳንድ ነገሮች ስፔሊንግ ምናምን ማች ካላረገ ምንድነው ቀጣይ ስቴፕ ማድረግ? ምን ትመክሪያለሽ ለሰዎች እንደዚህ አድርጉ የምትዩን ነገር ስቴፑን ብትነግሪያቸው? አንዳንድ ሰው ከርሌስሊ እድሜውም ሆነ ያለ ፓስፖርት ሊሞላ ይችላል። ግን ፓስፖርት ከሌለ መጥቶ ማናገርና ያለው ኢንፎርሜሽን እናንተን ጠይቆ ከዛ በኋላ ቶሎ ፓስፖርት ማውጣት ይቻላል። አለዛ ደግሞ ዶክመንቱ ማች ማድረግ ከሆነ ዶክመንቱም አይዲያው ማች ለማድረግ ጠይቆ ማስቀየር ይቻላል። ስለዚህ ተስፋ መቁረጥ የለበትም። በጣም ነው ማመሰግነው። ዛሬ ደግሞ ያው ለጓደኛሽም ልትሞሉን የመጣችሁት በዛ አጋጣሚ አግኝቻት ነው ዛሬ እና የተወሰኑ ነገሮች ከመጣች አይቀር
አንዳንድ ነገሮችን ያላትን ልምድ ለሰዎች ሼር እንድታደርግ ነበረ። አሁን ኦኬ የጠበቀች ነው ኢንተርቪው ቀጥታ አሁን ኬዝ ነምበሯ 30 ሺህ ቤት ነው። 30 ሺህ ቤት ደግሞ ገና ነው 2023 ኬዝ ነምበር 30 ሺህ ቤት ገና ነው እና በቅርቡ ኦኬዋ ይመጣል። ሲመጣ ቀጥታ ኢንተርቪው ትገባለች። ከገባች በኋላ ደግሞ እንግዲህ ያው ስትገባ ዲኤስ የሞላችውንና ዶክመንቷን ሁሉ ይዛ ስለምትገባ እዛ ጋር ጥንቃቄ ማድረግ አለባት። የሆነ ማች የማያረግ ነገር መፈጠር የለበትም። ስትገቢ ዶክመንትሽም እድሜሽም አሁን ሚኒስትሪ ያስቀይረሻል። ሌላም ነገር ያልተስተካከለ ነገር ካለ ቶሎ እሱ እስኪጠሩሽ ቶሎ ማስተካከል አለብሽ። ኮንፊደንስ ያስፈልጋል። ኢንተርቪው ስትገቢ የሞላሽውን የምታውቂውን ነገር ነው ማውራት ያለብሽ። ምንም መፍራት የለብሽም። ደግሞ በሁለት አይነት ቋንቋ ነው። በፈለሽ በእንግሊዝኛም ይቻላል፣ ከፈለሽ ደግሞ በአማርኛም ይቻላል። አስተርጓሚ ብለሽ ማስቀየር ትችላለሽ እና በሁለት አይነት ቋንቋ በፈለግሹ ነው። እንግሊዝኛ ካልሽ በእንግሊዝኛ፣ አማርኛ አይ አስተርጓሚ ፈልጋለሁ ካልሽ በአስተርጓሚም እንትን ማድረግ ትችላለሽ እና ቀጣይ ኢንተርቪው ነው። ስለዚህ አንቺ ጊዜ አለሽ አሁን የተወሰነ፣ ግን ቶሎ ብለሽ ያሉ ነገሮችን መጨረስ አለብሽ ያልተስተካከለ ነገር ካለ እና በጣም ነው የማመሰግነው ስለመጣሽ፣ አብሬሽን ኢንተርቪው ስላደረግሽ በጣም ነው የማመሰግነው። ያው አሜሪካ ስትሄጂ ምን ነው የምትልክልኝ? አንተንም በጣም አመሰግናለሁ፣ አከብራለሁ። እግዚአብሔር ጊዜና ጤና ከሰጠን ከቆየን ከርኩ በኋላ አንተንም የሚሰጠው ነገር እንጃ ምን ሰጣለሁ። ምን ነው የምትልክልኝ? ኧረ እኔ አይፎን ስልክ ልክልሃለሁ። በጣም ነው